ሰላም ቅዱሳን የእግዚአብሔር ስም የተባረከ ይሁን። ይህ እንግዲህ እየገፋን ያለንበት የዚህ የራእይ መጽሐፍና የመጨረሻው ዘመን መጽሐፍ ቅዱስ ጥናታችን ጊዜ ነው። ክብር ለጌታ ይሁን። የእግዚአብሔርን ቃል ባለፈው እንዳየነው ቤተክርስቲያን የምትነጠቅበት መካከለኛው የመከራው ዘመንን አይተን ነው ባለፈው ሰዓት ያቆምነው። ዛሬ ከዛ በመቀጠል ያሉትን ከምዕራፍ 12 ላይ ያለውን አንድ ሐሳብ አብረን እንድናይ በልቤ ሞልቷልና ይህንን ሐሳብ እናያለን። አነብላችኋለሁ። ከምዕራፍ 12 ከቁጥር 1 እስከ 6 እንደዚህ ይላል። ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ክብር ለእግዚአብሔር ይሁን። ይሄ ክፍል ብዙ የመጽሐፍ ቅዱስ ተንታኞች በተለያየ መንገድ ይተረጉሙታል እና አንዳንዶች ቅድስት ማርያም ነች፣ የኢየሱስ ክርስቶስ እናት ማርያም ነች ብሎ የሚያምኑ አሉ። በተለይ በዚህ ዙሪያ ካቶሊክና ኦርቶዶክስ ይህንን ሐሳብ በአጽንኦት ይይዛሉ። በሌላ በኩል ደግሞ ሁለት አመለካከቶች በኤቫንጀሊካል ወይም በወንጌላውያን በኩል አለ። እሱ ምንድነው? አንደኛው ቤተክርስቲያንን ነው የሚያሳየው የሚል ሐሳብ አለ። ለምን 12ቱ ኮከቦች 12ቱን ሐዋርያት የሚያሳዩ ናቸው ብሎ የሚያምኑ አሉ። በሌላ መልኩ ደግሞ እኔም ሞር የማምንበት ከመጽሐፍ ቅዱስም ከሌሎችም ክፍሎች አንጻር ሳስተያየው እስራኤልን ይወክላል የሚል ነው። የእስራኤል ምድርን ይወክላል። ለምን? ወንድ ልጅ የመጣው ከእስራኤላውያን ስለሆነ ቤተክርስቲያን ልጁን ሳይሆን የወለደችው ልጁ ነው ቤተክርስቲያንን የወለዳት እና ከዛ ሐሳብ ይልቅ የእስራኤልን ምድር ያሳያል ብዬ አስባለሁ። እና እንደምናየው ይሄ ሁለተኛው የመከራ ዘመን የሚጀምርበት ዘመንም ስለሆነ የተጠቀሰበትን ቦታ ትልቁ መከራ ላይ ያዕቆብ ታላቁ የመከራ ጊዜ ነው ተብሎ በኤርሚያስ ምዕራፍ 30 ቁጥር 7 ላይ ተጠቀሰ አለ እና ያ ቀን ታላቅ ነው፣ እርሱንም የሚመስል የለም። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል የሚል በኤርሚያስ 37 ይጠቀሳል እና ይህ ታላቁ መከራ የሚጀምርበት ሰዓት ላይ ስለተጠቀሰ ይህ ክፍል ሞር የእስራኤልን ምድር የሚያሳይ እንደሆነ እገነዘባለሁ። ከዚህም በተጨማሪ ይህንን ሐሳብ የሚመስል ነገር እንደምታስታውሱት ዮሴፍ በብሉይ ኪዳን ያየው ህልም ነበረ። ጨረቃና ፀሐይ እና 11 ኮከብ አይቶ ነበር እና ጨረቃና ፀሐይ እናትና አባቱ እንደሆኑና 11 ደግሞ ወንድሞቹ እንደሆኑ አይቶ ነበርና በዛ መንፈስ ነው እዚህ ጋር ያለው ሐሳብ የሚጠቀሰው። ሴቲቱ ጨረቃን እና ፀሐይን ተጎናጽፋ ከታች ደግሞ 12 ከዋክብት አክሊል የሆነላት ስለሚል 12ቱን የእስራኤል ነገድ የሚያመላክት እንደሆነ አስባለሁ እና በዚህ አቅጣጫ በመጨረሻው ዘመን መከራው ሊጠነክርባቸው ከሚችልበት ክፍል አንዱ ይሄኛው የእስራኤል ምድር እንደሆነ መጽሐፍ ቅዱስ በተለያየ መልኩ ያሳያል። ይሄን እንግዲህ ከምን አንጻር የመጣ ነው? ምናልባት ኢየሱስ ክርስቶስን ካለመቀበል ከመክፋታቸው የተነሳ ሊሆን ይችላል። እንደዚሁም ደግሞ ታላላቅ የእግዚአብሔር ፕሮግራሞች የተፈጸመባቸው ህዝቦችም ከመሆናቸው አንጻር ሊሆን ይችላል። ስለዚህ ነገር ሕዝቅኤል በምዕራፍ 5 ቁጥር 5 ላይ ሲናገር ይህች ኢየሩሳሌም ነች፣ በአሕዛብ መካከል አድርጊያታለሁ፣ አገሮችም በዙሪያው አሉ ይላልና ከመጨረሻው ዘመን የመከራ ዘመን አንዱ ታርጌት ወይም ትኩረት የምትስበው የእስራኤል ምድር እንደሆነች በተለያየ መልኩ በታሪክም በምናየውም ሁኔታ በወቅቱም ላይ ከምናየው ነገር አንጻር የእስራኤል ምድር የሚያመላክት እንደሆነ ሞር እንደዛ አስባለሁ። ስለዚህ ይሄ የሆነበት ምክንያት ምንድነው ብለን ከወንጌላት አለፍ ብለን ብናይ በተለይ ጳውሎስ ስለ እስራኤል የሚናገርበትን የሮሜ መጽሐፍ ከምዕራፍ 9 እስከ 11 ባለው ሐሳብ ላይ ስናይ እግዚአብሔር እስራኤልን መርጦ ነበር። ከዚህ የተነሳ ልጅነትም ኪዳንም የሕግ መሰጠትም የመቅደስም ስርዓት የተስፋውም ቃል አባቶችም እንደዚሁም ክርስቶስም በስጋ ከነርሱ እንደመጣ ነገር ግን እነርሱ የራሳቸውን ጽድቅ ሊያቆሙ ሲሉ ከእግዚአብሔር ጽድቅ እንደወደቁ መጽሐፍ ቅዱስ ይናገራል እና ከዛም በተጨማሪ ደግሞ በመካከል እግዚአብሔር የአሕዛብን መንግስት ወይም የቤተክርስቲያንን ዘመን እንዳስገባ በዳንኤል ላይ ከምናየው 70ኛው ሱባኤ እና 69ኛው ሱባኤ መሃል እንደምታውቁት ከ69ኛው ሱባኤ በኋላ የመጨረሻውን ሱባኤ የሚጠቅሰው ዳንኤል በመካከል ያለውን የአሕዛብን መንግስት ወይም ደግሞ የቤተክርስቲያንን ዘመን በዛ ዘመን ውስጥ እንደሚፈጠር በማሰብ ነውና እስካሁን የመጣናቸው 2000 ዓመታት የአሕዛብ ሙላት የሚፈጸምበት ዘመን እንደሆነ መጽሐፍ ቅዱስ በዚሁም
ሮሜ መጽሐፍ ላይ ይናገራል። በምዕራፍ 11 ላይ እንደሚናገረው የአሕዛብ ሙላት እስኪፈጸም ቁጥር 25 ላይ ምን ይላል? የአሕዛብ ሙላት እስኪፈጸም ድንዛዜ በእስራኤል ላይ በአንዳንድ በኩል ሆነባቸው ይላል። ስለዚህ ይሄ ለአሕዛብ የተሰጠ ወንጌል ለምድር ሁሉ የሚደርስበት አሕዛብ የሚድኑበት የአብርሃም ተስፋ ወደ አሕዛብ ሁሉ የሚደርስበት ዘመን እንደሆነ እናስባለን ነው። ስለዚህ የመጨረሻው ሱባኤ ወይም የመከራው ዘመን እንደምናየው ዳንኤል መጽሐፍ ላይ እንደምናየው ከ69ኛው ሱባኤ በኋላ 7ኛው ሱባኤ መካከል የገባ ዘመንን ዳንኤል ሳይጠቅሰው ነው የሚያልፈው እና ያ ዘመን አሁን ያለንበት ዘመን ነው። ስለዚህ ይሄ ዘመን እንዴት አድርጎ ወደ መከራው ዘመን ይሸጋገራል የሚለውን የሚሰጠው ትንሽ ፍንጭ የሚሰጠው እዛው ዳንኤል መጽሐፍ ላይ ምዕራፍ 9 ላይ ምን ይላል? በመጨረሻ አውሬው ስምምነት ያደርጋል ከእስራኤል ጋር ስምምነት ያደርግና በተቀደሰው ስፍራ ላይ ደግሞ የአመፅን ርኩሰት ያደርጋል። ስለዚህ በመጨረሻው ሰዓት ላይ ያ የአመፅ ልጅ እስከሚገለጥበት ጊዜ ድረስ መከራው ከፋው የመከራ ዘመን መጀመርና ለመጀመሩን ለማወቅ እንቸገራለን። ስለዚህ ይሄ ከሁለተኛው 3 ዓመት ተኩል ጋር ተያይዞ የሚፈጠር የክርስቶስን ምጽአት ወይም የቤተክርስቲያን መነጠቅ ተከትሎ በምድር ላይ የሚመጣውን ታላቁን የመከራውን ዘመን ጅማሬ የሚያበስር ነው። ስለዚህ ወደ ታች ወርደን ስናይ ምዕራፍ 13 የሚነግረን አንድ አውሬ ከባህር ሲወጣ አየሁ ብሎ ስለ አውሬውና ስለ 666 ስለ ሐሰተኛው መሲህ የሚናገር ክፍል ነው። ስለዚህ ይሄ ሙሉ በሙሉ የመጨረሻው የመከራው ዘመን መግቢያ ላይ እንደሆነና ይህም አውሬው ከሚያደርጋቸው አንድና ዋነኛ ነገር ቤተክርስቲያንን እንደሚያሳድደው ሁሉ የእስራኤልን ሕዝብ እንደሚያሳድድ ነው። እዚህ ክፍል ላይ እንደምናየው ሴቲቱን ለማሳደድ ሲሞክር እናያለን እና ውሃ ከአፉ ሲያፈስና ምድር ደግሞ ሴቲቱን ረድታ ስትውጥ ከዛ በኋላ ሴቲቱ ደግሞ ክንፍ ተሰጥቷት ወደምትጠበቅበት ስፍራ ስትሄድ ይናገራልና የእግዚአብሔር ጥበቃ እንደሚሆን የእግዚአብሔር መለኮታዊ ጣልቃ ገብነት እንደሚሆን የሚያሳይ ክፍል ነውና ይሄ በንስር ክንፍ የመሸከምም ሐሳብ ስናይ ከብሉይ ኪዳን ቃላት ስናይ እግዚአብሔር እስራኤልን በንስር ክንፍ ተሸከምኳችሁ እንዳለ በምድረ በዳ ላይ በንስር ክንፍ እንደተሸከመ ይናገራል። ይህ ብቻ አይደለም። በዚሁ በምዕራፍ 12 ላይ በሰማይ ታላቅ ጦርነት እንደሆነና ሚካኤልና መላእክቱ እንደተዋጉ የሚናገረው ሐሳብ ሚካኤል በዛም በብሉይ ኪዳን የእስራኤልን ሕዝብ በመጠበቅ ስራ ላይ በዳንኤል ምዕራፍ 9 ቁጥር 1 እንደምናየው የሕዝቡ ጠባቂ ሆኖ እንደሚታይ እዚህም ክፍል ላይ ያንን ወደኋላ ይጠቅሳል። ስለዚህ የእስራኤል ምድር በዛ በመከራው ዘመን ውስጥ እግዚአብሔር የላከላትን ተስፋ እንድታስብ እግዚአብሔር እድል የሚሰጥበትን የመከራ ሰዓት እንዳመጣ ነው የምናየው እና ከዚህ የተነሳ ነው መጽሐፍ ቅዱስ ሲነግረን ሰው ለአንድ ልጁ እንደሚያለቅስ ያለቅሳሉ ይላል። በኋላ ሪኮግናይዝ ሲያደርጉ የመጣላቸው ጌታ እንደሆነ ሲያስቡ በጌታ ስም የሚመጣ የተባረከ ነው እስከሚሉ ድረስ ኢየሱስ ክርስቶስ እንዳለ ዳግመኛ አታዩኝም እንዳለ ያንን ዘመን እንደሚያዩ ነው። በዛ ዘመን ውስጥ በዛ መከራ ውስጥ አንዳንዶች ቅሬታዎች እንደሚድኑ ጳውሎስም በሮሜ መጽሐፍ ላይ እንደሚናገረው እስራኤል ሁሉ ይድናል እንደዚሁም ደግሞ ቅሬታዎቹ ይድናሉ ይላል። ስለዚህ እስራኤል የምትድንበትን የመከራ ዘመን እግዚአብሔር እንደሚያመጣ በዛ መከራ ውስጥ ጭንቅ ውስጥ አውሬው በብዙ ህዝቡን በሚያስጨንቅበት ሰዓት ያላመኑትንና የእስራኤልን ህዝብ በሚያስጨንቅበት ሰዓት እስራኤል ቅሬታዎቹ እንደሚድኑ ከእያንዳንዱ ነገድ የሚድኑትን ቁጥር መጽሐፍ ቅዱስ ያስቀምጣልና ያ ቁጥር ሪል ሊትራል ላይሆን ይችላል። ምን ያህል ቅሬታዎች እግዚአብሔር እንዳስቀመጠ አናውቀውም። ያን የሚገለጥ ይሆናል። ይሄ ግን ጀስት ፊገሬቲቭ በሆነ መልኩ ከእያንዳንዱ ነገድ እግዚአብሔር 12000 ህዝብ እንደሚያስቀር ይናገራልና 12000 እና 7 የእግዚአብሔር ቁጥሮች ናቸውና ሙላት እንደሆነ የመፈጸም ቁጥር እንደሆነና እግዚአብሔር ለመንግስቱ ያሰባቸውን ያቀዳቸውን ሁሉ ከእስራኤልም እንደሚያድን የእግዚአብሔር ቃል ይነግረናል። ስለዚህ የእግዚአብሔር ቃል ስለዚህ ዘመን የሚነግረን ነገር ምንድነው? እግዚአብሔር ለህዝቡ ለጠራው ህዝብ አሁንም ተስፋ እንዳለው በዚህ ዙሪያ ሁለት አይነት አመለካከቶች አሉ። አንደኛው አመለካከት እስራኤል በቤተክርስቲያን ተተክታለች ወይም ሪፕሌስመንት ቴዎሎጂ ይባላል። ቤተክርስቲያን እስራኤልን ተከታታለች ብሎ የሚያምኑ የመጽሐፍ ቅዱስ ምሁራን አሉ። ሌሎቹ ደግሞ አይ እስራኤል የተመረጠች ነች እስከ ፍጻሜው እስከ መጨረሻው ደግሞ እግዚአብሔር መርጧታል ብሎ እና ሁሉም ይድናሉ ብሎ የሚያምኑ አመለካከቶች አሉ። ስለዚህ እኛ ከዚህ የምናየው ነገር ምንድነው? መጽሐፍ ቅዱስ እውነት ነው። እኛ በክርስቶስ ያመንን የአብርሃም ተስፋ ተካፋይ ሆነናል። ነገር ግን የእግዚአብሔር ቃል በዚሁ በሮሜ መጽሐፍ ምዕራፍ 11 ቁጥር 30 ላይ እንደሚል እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸትም ስለሚል እግዚአብሔር ለሕዝቡ የገባውንም ተስፋ ለእስራኤልም የገባውን ተስፋ እንደሚፈጽም ለአብርሃም፣ ለይስሐቅ፣ ለያዕቆብ ለዳዊትም የገባቸውን ተስፋዎች ኪዳኖች እንደሚፈጽም ተስፋ እናደርጋለን። ለምን እንደምናየውም በአዲስ ኪዳን የተመረጡት ሐዋርያቱንም እግዚአብሔር ከሕዝቡ ነው ከእስራኤላውያን እንደመረጠ እናያለን። አባቶችም ነቢያትም ከእስራኤላውያን እንደተመረጡ እናያለን። እግዚአብሔር ለአሕዛብ በረከት አድርጎ አብርሃምና ዘሩን በይስሐቅ በኩል እንደመረጠ እናያለን። እውነት ነው። ይህ ዘሩ የተባለው ክርስቶስንም ለአሕዛብ ለእኛ ክርስቶስን እንደሚያመለክት ለእስራኤላውያንም ደግሞ መዳን በማመን ብቻ ስለሆነ በመጨረሻ እነርሱም ክርስቶስን አምነው እንደሚድኑ ተስፋ አለ። ክብር ለእግዚአብሔር ይሁን። ስለዚህ የተስፋው ቃል የሚፈጸምበት ምዕራፍ እንደሆነ ለእስራኤላውያን ከዚህ ማየት እንችላለን። ለምን? የእግዚአብሔር መለኮታዊ አጀንዳ የፍጻሜ ዘመን አጀንዳ ከቤተ ክርስቲያን ጋር ከዓለም ጋር እንደዚሁም ከእስራኤል ጋር ከሚከሰቱ ሁኔታዎች ጋር አብሮ የተያያዘ እንደሆነ መጽሐፍ ቅዱስ ስለሚያመለክተን ማለት ነው። ስለዚህ ነው አብርሃም
የእግዚአብሔርን ተስፋ እንዳየ እግዚአብሔር አብርሃም ቀኖቹን ያይ ዘንድ ተስፋ እንዳደረገ እንዳየም እንዳለ ክርስቶስ የመጨረሻው ትውልድ በዛ ዘመን ያለችው እስራኤል ክርስቶስን ወደ ማመን እንደምትመጣ ክርስቶስን ወደ መናፈቅ እንደምትመጣ በጌታ ስም የሚመጣ የተባረከ ነው እንደምትል ምክንያቱም ዓለም ሁሉ እንደምናየው ቀጣይም ሳምንት እንደምናየው በታላቁ መከራ ወቅት ዓለም ሁሉ ወደ እስራኤል በሚሰበስብበት ወቅትና አሕዛብ ሁሉ ተከማችተው ጦርን በሚሰብቁበት በዛ ሰዓት ወደ እግዚአብሔር ተስፋ እንደሚያደርጉ በጌታ ስም የሚመጣ የተባረከ ነው እንደሚሉና በመጨረሻም ክርስቶስ በድል ያንን ጦርነት እንደሚያጠናቀቅ የእግዚአብሔር ቃል ይነግረናልና እስከዛ ድረስ የመከራው ተካፋይ እንደሚሆኑ የሚናገር ነው። ይሁን እንጂ የእግዚአብሔር ጥበቃ ደግሞ ቃል ኪዳኑም ደግሞ ጸንቶ እንደሚኖር ከዚህ ክፍል ላይ እናያለን። ክብር ለጌታ ይሁን። ስለዚህ እስራኤል ይድናሉ፣ ነገር ግን በክርስቶስ ሲያምኑ ይድናሉ። ክብር ለጌታ ይሁን። ክርስቶስ እርሱ ከእግዚአብሔር የተላከ መሲሐቸው እንደሆነ ሲያምኑ ይድናሉ። ያመኑት ወደ ክርስቶስ መንግስት የሚጨመሩበት ምዕራፍ ነው ማለት ነው። ክብር ለጌታ ይሁን። ይህ ሰዓት ቤተክርስቲያን ያመኑት ቅዱሳን የተነጠቁበት፣ ነገር ግን መከራ በእስራኤል ላይ የሚሆንበት፣ ቤተ መቅደስ የሚፈርስበት፣ የአመፅ ርኩሰት በተቀደሰው ስፍራ የሚቆምበት፣ ዓለም ሁሉ በእስራኤል ላይ ተሰልፎ ጦርን የሚሰብቅበት ዘመን ውስጥ እየተገባ ያለበት ሰዓት ነው እና የዓለም ፍጻሜም ወደ መጨረሻው የሚፋጠንበት ሰዓት ነው። ክብር ለጌታ ይሁን። ስለዚህ በዛ ሰዓት ነው እግዚአብሔር ከዘንዶ ሴቲቱን ለመጠበቅ ሁለት ክንፍ እንደሰጣትና ወደ በረሃ እንደወሰዳት የእግዚአብሔር ቃል እዚህ ጋር ይነግረናል። ስለዚህ ይሄ የእስራኤልን ምድር እና የእስራኤልን ሕዝብ እንደሚወክል አስባለሁ። ክብር ለእግዚአብሔር ይሁን። እውነት ነው። ቤተክርስቲያን በዚህ ውስጥ ልታልፍ የምትችልበት እድል አለ። በክርስቶስ አምነው ለመነጠቅ ህይወታቸው ያልጠራ ለእግዚአብሔር ራሳቸውን ያለዩ በብዙ ዓለማዊነት በብዙ አመፅ ውስጥ የተነካኩ በዚህ ምድር ላይ ምናልባት በዛም ሰዓት ሊቀሩና የንስሐ እድል ሊያገኙ የሚችሉበት እድል ይኖራል። ምክንያቱም በዚህ ስፍራ ላይ እንደምናየው ታላቅ መልአክ መጥቶ ወንጌልን እንደሚሰብክ እናያለን እና እግዚአብሔር እስከ መጨረሻው እድልን የሚሰጥ አምላክ እንደሆነ በዚህ ውስጥ እንረዳለን። የምህረት አምላክ እንደሆነ እድልን የሚሰጥ አምላክ እንደሆነ የምናየው ከዚህ ከራእይ መጽሐፍ ከምዕራፍ 12 ጀምሮ እስከ 14 ባለው ክፍል ላይ ነው የምናየው። ክብር ለጌታ ይሁን። ስለዚህ እግዚአብሔር ታላቁን ሐሳቡን ፈቃዱን የሚፈጽምባት ምድር እንደሆነች እስራኤል እናያለን። ሌላው ይሄ ክፍል የሚናገረው ስለ ባቢሎን ነው። ባቢሎን ብሎ የሚናገረው ሐሳብ ምን ይላል? በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ይላታል። እቺ በመጨረሻው ዘመን ላይ ፖለቲካውን፣ ኢኮኖሚውንና ሃይማኖታዊ ነገሩን ሴንትራላይዝ አርጋ ወይንም ማዕከላዊ አርጋ የምትገዛ ምድር እንደሆነች በዚህ ክፍል ላይ እናያለን እና ይሄ ክፍል ሲናገር ምን ይላል? 5 ነገስታት አሉ፣ እነርሱም ወድቀዋል። ሌላው አሁን 6ኛው ደግሞ አሁን አለ፣ 7ኛው ደግሞ ይመጣል እያለ ስላለፉት ነገስታትም የሚናገር ሐሳብ አለው። ለምሳሌ ግብፅ፣ አሶር፣ ባቢሎን፣ ሜዶን እና ግሪክ እንደዚሁም ሮም እነዚህ 7 መንግስታት 6 መንግስታት ውስጥ አንዱ ሮም በዛን ወቅት የነበረ ነው። ከዛ በኋላ ደግሞ አንዱ አሁን ይመጣል ይላልና ሌላው 8ኛው ደግሞ የነበረ ነው አሁን ይመጣል የሚለው የሮም መንግስት ተመልሶ እንደሚያንሰራራ በአውሮፓና በአሜሪካ በኖርዝ አሜሪካና ዩሮፕ ውስጥ ኤኒዌር ኒውዮርክ ሊሆን ይችላል፣ ብራስልስ ሊሆን ይችላል፣ ሮም ራሱ ሊሆን ይችላል። ሳምዌር አውሬው የሚገዛው የፖለቲካል ኢኮኖሚክ ሶሻል እና ሪሊጂየስ ሲስተም ሴንትራላይዝድ የሆነ ከዛ ሲስተም ውጭ ሰዎች መግዛት መሸጥ እንዳይችሉ ተደርጎ ሴንትራላይዝድ የሆነ አሁን እንደምናየው ዲጂታላይዝድ የሆነ ባለው ዘመን ላይ በተለያየ መንገድ በኤአይ ምን በተለያየ ቴክኖሎጂ ታግዘው የዓለምን ሲስተም የሚቆጣጠር መንግስት ይነሳል። ያ መንግስት ነው መጨረሻ ላይ የክርስቶስ ተቃዋሚ ሆኖ የሐሰተኛውን ክርስቶስ ፕሮግራምና አጀንዳ የሚያራምድ። ስለዚህ እዚህ ላይ የእግዚአብሔር ሰው ራእዩን ያየው ዮሐንስ እንደሚናገረው 5 መንግስታት አልፈዋል ይላል። ግብፅና አሶር፣ ባቢሎን፣ ሜዶን እና ግሪክ ያለፉት መንግስታት ሲሆኑ ሮም አንዱ አሁን አለ ይላል። ሮም ከዛ በኋላ እንደምናየው በዳንኤል መጽሐፍ ላይ እንደምናየው የተከፋፈለ መንግስት አለች። ግማሹ ደካማ ግማሹ ጠንካራ የሚለው አሁን ያለንበትን ዘመን ሊወክል ይችላል። ከዛም በመጨረሻ ሴንትራላይዝድ የሆነ የሮምን አይነት ኢምፓየር እንደገና ይቺ ምድር ታስተናግዳለች። ያቺ ምድርና ያቺ ከተማ በባቢሎን ተመስላለች። ያችን ከተማ ነው መልአኩ መጥቶ ምን ይላል? ታላቂቱ ባቢሎን ወደቀች ይላል። ያችን ባቢሎን ወደ ስልጣን ያመጣት ደግሞ አውሬው ሲሆን አውሬው ራሱ እንደሚጥላት የራእይ መጽሐፍ ይነግረናል። አውሬው ራሱ የባቢሎንን መንግስት በመጨረሻ ላይ ይበላታል። ባቢሎን ደግሞ የምድር ሁሉ ባለጠጎች በሷ ምክንያት ያለቅሳሉ ይላል። ለምን? ትርፋቸውን በማን ነው ያገኙት? በሷ ነው ያገኙት። ይህ ብቻ አይደለም፣ ብዙዎቹ በርኩሰቷ ምን ብለዋል? ተካፍለዋል። ስለዚህ እግዚአብሔር በመጨረሻው ሰዓት የሚበቀለው የሰውን ሲስተም ባቢሎን እንደምታውቁት በዘፍጥረት 11 ላይ እንደምናየው ሰዎች ተሰባስበው አንድ ላይ ሆነው ወደ እግዚአብሔር የሚደርስ ወደ ሰማይ የሚደርስ ከተማ እንስራ ብለው ስራ ሲጀምሩ እግዚአብሔር የምድርን ቋንቋ የደባለቀበት ስፍራ ነው። ስለዚህም ነው ባቢሎን ማለት ሚክስድ የሆነ የተደባለቀ ማለት ነው። ያን ስም ነው እንደገና እዚህ ጋር የምናገኘው። ያ ማለት ምንድነው? አሁንም በሰው ላይ የተመሰረተ እግዚአብሔርን ያስወጣ ሲስተም እና ከእግዚአብሔር ሐሳብ ጋር የሚፎካከር እግዚአብሔርን የሚቃረን ሲስተም ማለት ነው። ስለዚህ በዛ ቅምጥልነት ውስጥ እግዚአብሔር ፍርድን ከሰማይ እንደሚያመጣ እናያለን። ለምን? ባቢሎን ተቀማጠል ይችላል። አንድ ብቻ መቀማጠል በራሷ ኑሮ ወይንም በምታሳየው የብልጥግና ነገር ብቻ ሳይሆን የቅዱሳንን ደም በመጠጣት
የብዙ ነቢያትን ደም በመጠጣት እግዚአብሔር እንደሚፈርድባት ይናገራል። ስለዚህ እግዚአብሔር ይሄኛውን ሌላኛውን ሴት ደግሞ ባቢሎን አድርጎ ሲገልጽ እናያለን። እዚህ ጋር የእስራኤልን መንግስት ወይም የእስራኤልን ህዝብ የተመረጠውን ህዝብ የሚወክል አንድ ሴትን እናያለን ምዕራፍ 12 ላይ። ቀጥሎ ደግሞ ባለው በምዕራፍ 14 እስከ 17 18 ደግሞ ባቢሎን የምትባለውን ሴት እናያለን። እሷን በመጨረሻው ዘመን የምትገለጥ የርኩሰት ጫፍ እንደሆነች መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ መልኩ የመጽሐፍ ቅዱስ የፍጻሜ ዘመን ሂደት እንደሚቀጥል እናያለን። ክብር ለእግዚአብሔር ይሁን። በዚህ መካከል ነው ታላቁ መከራ፣ ሰባቱን ጽዋ የያዙት ሰባቱ መላእክት የዘላለም ፍርድ የሚያደርጉ። ያ ፍርድ የማይሻር ነው፣ የማይቀለበስ ነው። ዘላለማዊ ፍርድ የሚያደርግ የመጨረሻው የሰባቱ ጽዋን ፍርድ በምዕራፍ 15 እና 16 ውስጥ እናያለን። እያንዳንዱ ፍርድ ከዚህ በፊት ያልኳችሁ እስከ ግማሽ የመከራው ዘመን ድረስ የምድርን 1/4 የምድርን 1/3 ነበር የሚለው። ይሄኛው ግን ከምዕራፍ 15 እስከ 16 ያለው ሰባቱ ጽዋዎች በምድር ላይ በሚፈሱበት ሰዓት በሰማይና በምድር የሚሆነው ምንድነው? 100% ምድር እየጠፋች እንደምትሄድ የእግዚአብሔር ቃል ይነግረናል። ከዚህ ጥፋት በኋላ ነው ባቢሎንና አውሬውን እግዚአብሔር የሚያጠፋው። ክርስቶስ ያንን አጥፍቶ የዘላለምን መንግስት እንደሚመሰርት የእግዚአብሔር ቃል ይነግረናል። በቀጣይም የሚከተለውንም ሐሳብ በክርስቶስ መንግስት ዙሪያ እናያለን። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። ከዚህ ነገር አይ ቲንክ የሆነ ሐሳብ እንድትጠቀማችሁ ተስፋ አደርጋለሁ። በግላችሁም ደግሞ ይህንን የእግዚአብሔርን ቃል ሐሳብ እንድታጠኑት አበረታታችኋለሁ። ክብር ለእግዚአብሔር ይሁን። በዚህ መሃል ምናልባት ያልጠቀስኩት የአውሬው ቁጥር 666 ይላል። ያው መጽሐፍ ቅዱስ ላይ እንደምናየው የሰው ቁጥር እንደሆነ 666 እናውቃለን። አንዳንዶች ብዙ ትንቢቶች ይናገራሉ ከ666ን በቁጥር የሰዎችን ስም ወደ ቁጥር እየቀየሩ ምናልባት በዓለም ላይ የተነሱ ታላላቅ ነገስታትን እነ ኔሮን እነ ስታሊንን እነዚህ የመሳሰሉትን እንደ የሮምን ጳጳስ አድርገው የሚገምቱ አሉ። ነገር ግን የሰው ቁጥር ነው የሚለው መጽሐፍ ቅዱስ። እንደምናውቀውም ሰው በስድስተኛው ቀን ነው የተፈጠረው። 7 ደግሞ የእግዚአብሔር ቁጥርና ፍጹም ቁጥር ነው። ከዛ አንጻር አውሬው አጠቃላይ በሰው ላይ የተመሰረተ እግዚአብሔርን ያስወጣ የጠላት የጨለማው ከአጋንንት ጋር የተገናኘ መንግስትና መሪ እንደሆነ ሐሰተኛው ክርስቶስና የእሱ አለቃ የሆነው ሰይጣን እንደሆነ መጽሐፍ ቅዱስ በምዕራፍ 13 ላይ እዚሁ ራእይ ላይ እናነባለን። ክብር ለእግዚአብሔር። ስለዚህ ከዚህ ሁሉ የሚታደገን ጌታ ነው። ከመከራው ሰዓት የሚታደገን ጌታ ነው። ከመከራው ሰዓት እዚህ ጋር እንደሚናገረው ያ ያዕቆብ ታላቅ የመከራ ዘመን ነው፣ ነገር ግን ከእርሱ ይድናል እንደሚል ለሁላችንም ደግሞ ለምናምን መዳን ይሆንልናል። ክብር ለጌታ ይሁን። በሚክያስ 3:6 ያለውን ቃል ጠቅሼ እንጨርሳለን ጸልየን። እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። ክብር ለእግዚአብሔር። እግዚአብሔር አምላክ ስለማይለወጥ፣ እግዚአብሔር አምላክ ስለ ተስፋ ቃሉ እና ስለ መጥራቱ ስለማይጸጸት፣ እግዚአብሔር አምላክ በስራው ጻድቅ ስለሆነ፣ እግዚአብሔር አስቀድሞ መጨረሻውን ስለሚያይ በምድር ላይ በሚሆነው ነገር ሁሉ እርሱ ሉዓላዊ እንደሆነ የራእይ መጽሐፍ ከሚያስገነዝበን አንዱ ጭብጥ መሃል እሱ ስለሆነ እግዚአብሔር በሉዓላዊነትን የሰውን ልጆች ታሪክ በሚያስደንቅ ለሱ ክብር በሚያመጣ ለብዙዎቻችን ለምናምንና ለምንመለስ ንስሐ ለምንገባ ትልቅ በረከት በሚሆን መንገድ ለእርሱም ክብር በሚሆን መንገድ ለጠላትና ለዚህ ዓለም ለጨለማው ዓለም ለክፉ ሐሳብ ግን ጥፋት በሚሆንበት ፍርድ በሚሆንበት መንገድ ይጠቀልለዋል። ክብር ለእግዚአብሔር። እኛ ግን በመጠበቂያችን ላይ በስፍራችን እንሆናለን። ለዳንኤልም እግዚአብሔር የተናገረው ቃል ይሄ ነው። ዳንኤል ሆይ እስከ መጨረሻው ሂድ፣ አንተም በቀኑ በተራ ክፍልም ትቆማለህ። ክብር ለእግዚአብሔር። ዳንኤል በመጨረሻው ያንን ራእይ ካየ በኋላ እግዚአብሔር ለዳንኤል የተናገረው ቃል ይሄ ነበር። እኛም እስከ መጨረሻው እንጸናለን፣ እንሄዳለን፣ እስከ መጨረሻው እስከ ሞት ድረስ እንጸናለን። ክብር ለእግዚአብሔር። እዚህ ላይ እንደምናየው ምዕራፍ 12 ላይ ሰይጣንንና ክፉን ኃይል ቤተክርስቲያንና ቅዱሳን የሚያሸንፉበት አንዱ መንገድ እንደሚናገረው በምዕራፍ 12 ላይ የእግዚአብሔር ቃል በምዕራፍ 11 ቁጥር 12 ላይ እንደሚናገረው የራእይ መጽሐፍ ላይ ምን ይላል? ቁጥር 11 ላይ ምዕራፍ 12 ቁጥር 11 ላይ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይላል። ስለዚህ ከበጉ ደም የተነሳ ድል እንነሳለን። እንደውም ደግሞ እየመሰከርን እስከ መጨረሻው ስለ ክርስቶስ እያወራን ሄደን ድል እንነሳለን። እሱ ብቻ አይደለም፣ ነፍሳችንንም ደግሞ እስከ ሞት ድረስ ባለመውደድ ጠላትን ድል እንነሳለን። በምንም ነገር እጅ አንሰጥም። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ተባረኩ ቅዱሳን። ያልተማራችሁ ምናልባት ይሄ ክፍል ሚስ አድርገናል የምትሉትን ክፍል እየገባችሁ እንድታዩ ሳብስክራይብ እንድታደርጉ እንካሬጅ አደርጋችኋለሁ። ጌታ ይባርካችሁ። እወዳችኋለሁ። እንጸልያለን። ሃሌሉያ። እግዚአብሔር አምላክና አባት ሆይ እናመሰግናለን። ጌታ ሆይ በአንተ መለኮታዊ ካላንደር ውስጥ በምድር ላይ ያለውን ሊሆንም ያለውን ነገር ከቃል እየቆረስክልን ስላለ እናመሰግናለን። በሚሆነው ነገር ሁሉ እግዚአብሔር ሆይ አንተ ጻድቅ ነው። እግዚአብሔር የዘላለም አምላክ ሆይ የሚሆነው ሁሉ ደግሞ ለአንተ ክብር ነው፣ ለሕዝብ ደግሞ መዳን ነው፣ ለጠላት ደግሞ እግዚአብሔር አምላክና አባት ነው ፍርድና ጥፋት ነው። ስለዚህ ደግሞ እናመሰግናለን። ይህንን ታላቅ ተስፋ በዚህ በመጨረሻው ዘመን ላይ ላለን ቅዱሳን እግዚአብሔር አምላክና አባት ሆይ ልታካፍለን ከመንፈስ እግዚአብሔር ሆይ ልታስተምረን ስለወደድክ እናመሰግናለን። ወገኖችንም እኔንም ደግሞ እስከ ፍጻሜው የምንጸና እንድንሆን በልጁ ደም ታጥበን የነጻን እንድንሆን በምስክርነታችን ቃል ጠላትን ድል የምንነሳ እንድንሆን
እስከ ፍጻሜው ደግሞ እስከ ሞት ድረስ ነፍሳችንን ባለመውደድ ከአንተ ጋር ከሐሳብ ጋር እንድንጣበቅ አውሬውንና የጨለማውን ዓለም ገዢ በመጨረሻው ዘመን ሊገለጥ ያለውን የሐሰተኛውን ክርስቶስ መንፈስ አሰራር ፈጽመን እንድንቃወም እንድትረዳን እንጸልያለን። ስለ ሁሉ እናመሰግናለን። ቀሪ ዘመናችንን ጊዜያችንን ሁሉ ባርክ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ቅዱስ ጌታ ይባርካችሁ።